በፋሽን ኢንዱስትሪ ያሉ ታዋቂና ዝነኛ ሰዎች ፊታቸውን ወደ ኢትዮጵያ አዙረዋል። ይህ ወጣት ደግሞ ወይም ገና በአፍላ ዕድሜ ውስጥ የሚገኝ ቢሆንም ነገር ግን ያለምን ሁሉ ትኩረት ስቦ ዛሬ ሶሻል ሚዲያዎች በሱ ፎቶና ቪዲዮ ተጥለቅልቋል። ኢትዮጵያንና ከኢትዮጵያ ውጭ ያሉ የጥበብ ሰዎችን ያስገረመ ያለ በፋሽኑ ዘንድ ተጽዕኖ ፈጣሪ ከሚባሉ ሰዎች መካከል ያሉ ቀደምት የሚባሉ ሰዎችን ሁሉ ፊታቸውን ወደሱ እንዲያዘሩ ያደረገ ጠንካራ ገና በልጅነቱ ግን ፈጣሪ የረዳው ብርቱ ልጅ እንደሆነ እየተነገረለትም ይገኛል። ትውልዱና እድገቱ መቀሌ እንደሆነ የሚነገርለት ይህ ብርቱ ወጣት ታዲያ አሁን ባለው ሁኔታ ብዙ ሰዎችን እያስደመመ ይቀጥላል። ታዲያ ዛሬ የተሰማ እጅግ አስገራሚ በብዙ ሶሻል ሚዲያዎች ላይ መነጋገሪያ የሆነ በዚህ ልክ ሰው እንዴት ሊሰማ ይችላል? በዚህ ልክ እንዴት ተቀባይነት ሊኖር ይችላል? ከኢትዮጵያ አልፎ በመላው ዓለም ሁሉ ተጽዕኖ ፈጣሪ እንዴት ሊሆን ይችላል የሚሉ ጥያቄዎችን ያስነሳም አንድ ገና በአፍላ ዕድሜ ውስጥ የሚገኝ ቃሉ ፑቲክ በሚል በቲክቶክ መጠሪያ ስሙ የሚታወቅ ልጅ አለም። ስለሱ ዛሬ እጅግ አስገራሚ መረጃ ተሰምቷል። ይህንን መረጃ ሙሉ ማስደምጣችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወለ ምልክቷንም በመጫን ቤተሰብ እንድትሆኑና ሐሳብ አስተያየታችሁን ደግሞ በሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት እጠይቃችኋለሁ። ዛሬ ወደ ያስኩላችሁ እጅግ ሰበር አስገራሚ ሆኖ በተሰማ መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። የልጁ እጅግ ጭምት መሆን ብዙዎችን ያስገርማል። አንዳንድ ሰዎች ልጅ ነው ብለው እንኳን ቢያስቡትም አሁን ግን ባለው ሁኔታ ሐሳቡና ራእዩ ትልቅ እንደሆነ ይነገርለታል። ታዲያ በዚህ መካከል አዳዲስ ነገሮች በሚሰሙበት ጊዜ አንድ ሰው ፈምሻለሁ ወይም ታዋቂ ሆኛለሁ ብሎ በሚያስብበት ጊዜ ማስታወቂያ ፍለጋና ገንዘብ ማሳደድ እንደሚጀምር የታመነና የታወቀ ሀቅ ነው። ታዲያ በዚህ መካከል የልጁ እንቅስቃሴ ብዙዎችን ቢያስገርምም ሶሻል ሚዲያ ላይ ከዓለም ሚዲያዎች ጀምሮ ታዋቂ ዘፋኞች እና የጥበብ ሰዎች ሁሉ ሶሻል ሚዲያዎች ላይ እየፈለጉት ባሉበት በዚህ ጊዜ ላይ ልጁ ወይ ፍንክች እያለ አይደለም። ገንዘብን ፈልጎ የመጣ ሰው ቢሆን በየሰዓቱ ኢትዮጵያ ውስጥ ያሉ የንግድ ሱቆች የተለያዩ ታዋቂ ሰዎችም ሆኑ ሆስፒታልና የተለያዩ የስራ ቦታ ያላቸው ሰዎች ለማስታወቂያ እየፈለጉት ነው። በሚሊዮን የሚቆጠር ገንዘቦችን እንከፍላለን፣ ናና ማስታወቂያ ሰርተ ገንዘብ ተቀበል የሚሉ ሰዎች ተበራክተዋል። በዚህ መካከል ታዲያ ምላሹ ምንም ነው። ልጁ እጅግ ትልቅ የሆነ ሐሳብና ራዕይ ያለው ሰው ይመስላል። በዚህ መካከል ትላልቅ መካሪዎች ከጀርባ እንዳሉት ቢጠረጠርም የልጁ የህይወት መንገድ እጅግ አሳዛኝ፣ ልብ ሰባሪ የሆኑ ፈተናዎችን አሳልፎ የመጣ ያለ እናት ያደገ በፈተናዎች ውስጥ ታጅቦ የኖረ እንደሆነ ይነገርለታል። በዚህ መካከል ታዲያ ነገን ዛሬን ሆነ ከቀጥሎ ባለው የህይወት መንገድ ውስጥ የሚመጡ እድሎች እንኳን ቢኖሩም ነገር ግን እድሎችን ወደኋላ ሳይል ትላልቅ ድርጅቶች እንኳን ኢትዮጵያ ውስጥ ቢፈልጉ እምቢ ብሎ አሁን ባለው ሁኔታ ስራውን ወደፊት ቀጥሏል። ታዲያ ኢትዮጵያ ውስጥ ካሉ ሰዎችም በላይ ኢትዮጵያን ሆነ ከኢትዮጵያ ውጪ ዓለም ላይ ተጽዕኖ የፈጠሩ ሰዎች እንኳን ሊያነጋግሩትና ማስታወቂያ ስራ እባክህን እድሎችን ተጠቀም ገንዘብ መጥቶልሃል ብሎ በሩን ቢያንኳኩትም ዛሬ ከሚመጣው ሳንቲም ቤት ጥቅም በላይ ነገ ኢትዮጵያን ለማስጠራት ወደፊት ሄዳለሁ ብሎ እቅዱን አስፍቶ እየተንቀሳቀሰ እንደሆነ ይነገርለታል። ጃይደን ስሚዝን ጨምሮ የተለያዩ ሶሻል ሚዲያዎች ላይ ተጽዕኖ ፈጣሪና በሙዚቃው ዓለም አንቱታን ያተረፉ ወጣቶችም ጭምር ስቶሪ እያደረጉ ወይም በኢንስታግራም ገጻቸው እየፎሰቱ ልጁን ፍለጋውን አጧጥፎታል። በዚህ መካከል የልጁ መልስ ብዙዎችን ያስገረመ ሆኖ ይቀጥላል። ለነሱ እንኳን ገብቶ የደስታ መልእክት እንኳን አላስቀመጠላቸውም። ኮሜንት መስጫ ሳጥን ላይም ሪፕላይ አድርጎ አልመለሰላቸውም። ይህ ሁሉ ብዙ ነገሮችን አስገራሚ ሆኖ ያስቀጥለዋል። እንዳሰማችሁትና እንዳያችሁት ከሆነ በቲክቶክ ዓለም ተጽዕኖ የፈጠሩ ሰዎች ሲሞገሱና የሚያጨበጭብ ሰው ሲበዛ በየኮመንቱ እየገቡ ስለራሳቸው ማውራትና ታንኪዩ ወይም አመሰግናለሁ የሚሉ መልእክቶችን ያስቀምጣሉ። ይህ ልጅ ግን ከነሱ አለፍ ብሎ እይታውም የሚገርም ሆኖ ይቀጥላል። ሕፃን ልጅ ነው ብለን ብናስብም ነገር ግን አስተሳሰቡና እርምጃው እጅግ አስገራሚ ሆኖ ይቀጥላል። ለትላልቅ አርቲስቶች እንኳን ምላሽ አልሰጣቸውም። በየሆስፒታሉና በተለያዩ አጋጣሚዎች ላይ ና አይፎን ስልክ ሰጣለሁ ና ገንዘብ ከፍላለሁ ብሎ የሚጠሩ ሰዎችን እንኳን ምላሽ እንኳን ለመስጠት አልፈለገም። ኮሜንታቸውንና ፖስታቸውን እንኳን ወይም እነሱ ሶሻል ሚዲያ ላይ ያጋሩትን ሚዲያ ገብቶ
ሐሳብ ሲጽፍ አልተመለከትነውም። ይህ ደግሞ ከጀርባው አንድ ጠንካራ ሰው እንዳለ ያስታውቃል። ታዲያ የመቀሌ ልጅ እንደሆነ የሚነገርለት ቃሉ ታዲያ አዶናይን እየሰማና እያደገ ባለበት በህይወት መንገድ አጋጣሚ ትላልቅ ፈተናዎች ከልጅነቱ ጀምሮ እየተጋፈጠ እንደሆነ ይናገራል። በዚህ መካከል በሚኖርበት ጊዜ ሰግጡ ፈምሱ የሚል ቪዲዮ አዶናይ በተደጋጋሚ በሚሰራበት ወቅት እንግዲህ ቪዲዮ ለመስራት እንደጀመረ ይነገርለታል። ከዛ በፊት ጥቂት ዳንሶችንና አንዳንድ ስራዎችን ቲክቶክ ላይ ለመስራት ቢሞክርም በስተመጨረሻ ግን ሰዎች ቢሰድቧቸውም የፈለጉትን ነገር ቢያወሩም መስራት ከምትፈልጉት ነገር ወደኋላ አትበሉ የሚል በተደጋጋሚ ሶሻል ሚዲያዎች ላይ አዶናይ የሚያጋራውን ቪዲዮ ሲመለከት እንደነበር ይናገራል። ታዲያ በተመሳሳይ አገር የተወለዱ እነዚህ ምርጥ ኢትዮጵያውያን በዚህ መካከል ታዲያ አንድ የተቀበለው ነገር አለ ከአዶናይ። አዶናይን እጅግ ይወደዋል፣ ይከተለዋል። በዚህ መካከል በተደጋጋሚ እየሰማ ገና ቪዲዮ ፖስት ማድረግ ሲጀምር ትላልቅ ተቃውሞዎች ቃሉ ጋር እንደመጡ ይነገራል። ታዲያ ገና ስራውን በጀመረ ሰዓት አንዳንዱ ይሰድበዋል በኮሜንት፣ አንዳንዱ ደግሞ ምን አለበት አብደ ከሆነ ጨርቅን ጥለ ከተማ ማትወጣው እንደዚህ አይነት ኮንቴንት ይዘት መጣለ ብሎ ሲሳደቡ የነበሩ ብዙ ሰዎች አሉ። አብሮ የነበሩ ጓደኞችም ትላልቅ ነገሮችን እንዳወሩበትና በዚያ መካከል እጃቸውን ባፋቸው ወደሚጭኑበት ደረጃ በሚሊዮን እይታዎችን ወደ ማግኘት የመጣ እንደሆነ ሲሰሙና ሲያዩ ብዙዎቹ ደንግጠው እጃቸውን ባፋቸው ጭነው እየተገረሙ ይቀጥላሉ። ብዙ ትችቶችን አሳልፏል። አዲስ ነገር ነው፣ ከዚህ በፊት ማንም ሞክሮት የማያውቀው በኢንተርናሽናል ደረጃ እንኳን ያልተሞከረ ወይም ከዓለም አገራት ውስጥ እንኳን የዚህን አይነት ሐሳብ ይዞ ሶሻል ሚዲያዎች ላይ በዚህ ዓመታት መካከል የመጣ አንድም ደፋር ሰው የለም። ታዲያ የቃሉ ፑቲክ እጅግ ለየት የሚያደርገው ልጁ በልጅነቱ ጭምት ነው። ከዛ መካከል ደግሞ ለገንዘብ ብሎ ሳይሆን ራሱን ኢንተርናሽናል ለማድረግ ንግግር እንኳን ሳይኖርበት በሙዚቃ ብቻ የተለያዩ የዲዛይን የተሰሩ ነገር ግን በእኛ አማርኛ የማይጠቅሙ የሚባሉ ልብሶችን እየለበሰ ወደ ሶሻል ሚዲያው ላይ ብቅ ብሎ ብዙ ፈተናዎችን ያስተናገደ እንደሆነ ይታመናል። አሁን ባለው ሁኔታ ታዲያ በስተመጨረሻ ትልቅ ዜና ተሰማ። በዓለም ሙዚቃ ታሪክ ታይቶ ተሰምቶ የማይታወቅ እድል ቃሉ ፑቲካ መጣ። ይህ የመጣው እድል ደግሞ በአንድ ተራ ሰው የመጣ አይደለም። ብዙዎቻችን በአፍሪካ ዋንጫ ወይም በዓለም ዋንጫዎች ዘፈኗ የምናውቃት ሻኪራ አዲስ ነገር ይዛ መጣለች። ልጁን እፈልገዋለሁ ስትል በኢንስታግራም ገጿ መናገሯ ብዙዎችን ያስደነገጠ ሆኗል። ትላልቅ ማስታወቂያዎችን አሰራዋለሁ፣ ይህን ልጅ በአካል አግኝቼ አብሬው ቪዲዮ የምሰራበት እድል ቢሰጠኝ ስትል ማጋራቷ ብዙዎችን ያስደነገጠ ሆኗል። ያንን ተከትሎ ታዲያ የሸኪራ ብቻ ሳይሆን የቢዮንሴም ንግግር ብዙዎችን አስደንግጧል። ይሄ አዲስ የሆነ ሰው ነው። በልጅነቱ ይህን ያክል ጥበብና ታለንት ይዞ መምጣቱ አስገርሞኛል። ስለዚህ ከሱ ጋር የምሆንበት እድልና ማስታወቂያዎችን የማሰራበትን እድል ባመቻችና ወደፊት ትልቅ ደረጃ ቢደርስ ስትል ንግግሯን ቀጥላለች። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቃሉ አሁን ያለበት ደረጃ በዓለም ደረጃ ታዋቂነቱን ከማትረፉም በላይ ብዙ አስገራሚ ነገሮችን እያሳየ እየቀጠለ ይሄዳል። አንዳንድ ጊዜ አጋጣሚ እስከሚመጣ ከመጠበቅ እጃችን ላይ ያሉ ነገሮችን መጠቀም እጅግ ብልሃት ነው ልንል መልእክታችንን እናስተላልፋለን። በቀጣይ አዲስ ሰበር መረጃ እስከምንገናኝ ድረስ ለቃሉ የተሰማችሁን ሐሳብ አስተያየት ኮሜንት ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ።